ሰላም ውዶቼ እንዴት ናቸው? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት አላማዬ ቀይ ሽንኩርት ልጣችሁ የምጥሉ እህቶቼ ጥንቃቄ አድርጉ። ያ ማለት ቀይ ሽንኩርት ማለት መጀመሪያ ከፈለጋችሁ የተላጠው የሚጣለውን ትቀቅሉታላችሁ በውሃ። ከዛ ቀዝቀዝ ሲል በየቀኑ መታጠብ፣ ፊታችሁን በሳሙና በሱ ከታጠባችሁ በኋላ በድጋሚ ደግሞ ለራሱ ሳሙና ለይታችሁ መታጠብ። ከዛን በተለይ አለዕድሜያችሁ ያረጃችሁ እህቶቼ ፊታችሁ ልክ እንደ ወጣት እንደ ሕፃን ልጅ ነው የሚመለሰው። ለምሳሌ ቆዳችሁ የሆነ የተጨማደደ ምናምን ፊታችሁ በቃ የሆነ ቀንድባችሁ ምናምን የጠፋ እህቶች ማለት ነው መስተካከል፣ የድሮ ማንነታችሁን መመለስ ከፈለጋችሁ የነጭ ሽንኩርት ልጣጩን መጣል የለባችሁም። ከፈለጋችሁም አድርቃችሁ ተወቅጡትና ልክ አንዳንድ ማንኪያ እየጨምራችሁ በየቀኑ ለፊታችሁ ሻምፖ ገዝታችሁ የፊት ሻምፖ ገዝታችሁ መታጠብ። ያ ማለት በቅርብ ጊዜ ነው ውጤታማ የምትሆኑት። እኔ ስለሞከርኩት ነው። ከዚህ በፊት ትንሽ የሆነ ፊት ጨምደደድ ምናምን ብሎብኝ ነበር። ከዛን መፍትሄ አጥቼ ነበር። ብዙ መድኃኒቶችን ፈልጌያለሁ። ነገር ግን ቤት ውስጥ የሚጣል አያስፈልግም ያልኩት አስፈላጊ ሆኖ መድኃኒት ሆኖ ከኔ አልፎ ብዙ እህቶችን ህይወት የቀየረ ነው። ብዙ እህቶችን የድሮ ማንነታቸውን መልሻለሁ። ስለዚህ አሁን ዛሬ ግን የመጣሁት ዩቲዩቤዎቼ ያላችሁ እህቶቼ የነጭ ሽንኩርት ልጣጭ ከምጥሉት ቀቅላችሁ ሲቀሰቅስ ፊታችሁን ብትታጠቡበት የወጣትነት እድሜያችሁን እንደምትመልሱ 100% ነው። በእርግጠኝነት ነው ዛሬ ልነግራችሁ የመጣሁት። ምንም ጥርጥር የለውም። ለእናንተም ያስተምራል ብዬና ከዛም አልፎም ደግሞ የሆነ ነገር አያስፈልግም ብለን የምንጥለው ነገር ዋጋ እንደሚያስከፍለን ማወቅ እንዳለባችሁ እንድታውቁ ነው ዛሬ የመጣሁት። በሌላ ቪዲዮ እስከምንገናኝ ቻው።